ሰላም ሰላም የዩቲዩብ እና የቲክቶክ ቤተሰቦች እንደምን አመሻችሁላችሁም ሰላም እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ላይ ይዤላችሁ የቀረብኩት ዩኤስ ኤምባሲ አዲስ አበባ ኢትዮጵያ ለጁላይ ኢንተርቪው የተላከ ቱኤንኤልን አስመልክቶ ይሆናል። እስከ ቪዲዮ መጨረሻ ድረስ በጥሞና እንድትከታተሉኝ በአክብሮት እየጠየቅኩ ቀጥታ ወደ ቪዲዮ አልፋለሁ። ኦኬ ለጁላይ ኢንተርቪው የተላከ ፍራይዴይ ሜይ 16 2025 ወደ 148 ቱኤንኤል ተልኳል ማለት ነው። ይሄ ማለት ለጁላይ ኢንተርቪው ማለት ነው። እና ከዚህ በፊት ለሜይ ላይ ኤፕሪል ላይ የሰራሁት ወደ 33272 ኬዝ ነምበር ድረስ እንደተላከና ያው ስራው እስከዛ ድረስ እንደነበር ነው ከዚህ በፊት የሰራሁትና አሁን ላይ ግን ይህን ኬዝ ነምበር ከፍ በማድረግ ወደ 36342 ኬዝ ነምበር ያለው ባለእድለኛ እስከ ጁላይ ወይም ሐምሌ ወር ድረስ ይስተናገዳል ማለት ነው። በዛ ላይ ያው ከዚህ በፊት የተሰሩ ስራዎች ሰራላችኋለሁ ብዬ ነበር። ፐርፎርማንሱን በተመለከተ እስኪ ለማየት ሞክራለሁ። ከዚህ በፊት የተሰሩ ምን ያክል ቪዛዎች ተሰጥተዋል፣ ስንት ቪዛዎችስ ተከልክለዋል ወይም ሪፊውዛል ውስጥ አሉ የሚለውን እንደው ጠቅለል ያለ ቪዲዮ ላሳውቃችሁ። ኦኬ ኢሹድ ማለት ወይም የተፈቀደለት ወይም የተሰጠው የቪዛ ብዛት እንዳጠቃላይ ይሄ ማለት ሜን አፕሊካንቱን ወይንም አመልካቹን ማለት ነው። በሱ ስር ዴሪቬቲቮች አሉ። እነሱን ሳልቆጥር እስከ እዚች ወር ድረስ ማለት ነው እስከ ሜይ 900 ሜይ ያው ሙሉ በሙሉ ባያልቅም ዛሬ 20 ነው። እስከ 986 ቪዛ ኢሹድ ሆናል። ይሄ ማለት አፕሊካንቱን ብቻ ቆጥሬ ነው። ይሄ ማለት እንግዲህ በሱ ስር 2-3ም ይኖራል 4ም ይኖራል። ግን ደግሞ ሲንግሎቹ በጣም ይበዛሉ። ይህንን እንኳን በአቬሬጁ እንደው በሁለት እንኳን ብንወስደው ወደ 1800 ገደማ ወይም 1500 ብንለው እስከዛ ድረስ ያለ ተሰርቷል ማለት ነው። እንግዲህ ለ2025 እስከ አሁኗ ሰዓት ድረስ ያን ያክል ቪዛ ኢሹድ ሆኗል። ሌላው የተከለከለው ስንት ቪዛ ተከልክሏል? እስከ ሜይ አሁን 20 ድረስ 2025 ማለት ነው ወደ 40 ቪዛዎች ተከልክለዋል ወይም አልተፈቀዱም፣ አልተሰጡም ማለት ነው። ይሄ ማለት እንግዲህ ሜን አፕሊካንቱን ነው እዚህ ጋር ወስደው ከሱ ስር ዴሪቬቲቮች ይኖራሉ 4፣ 5፣ 3፣ 2 ሊኖሩ ይችላሉ። ግን ያው የሚታየው አፕሊካንቱ ስለሆነ እሱ ዲስኳሊፋይ ከሆነ ያው በሱ ስርም ያሉት ውድቅ ይሆንባቸዋል ማለት ነው። እና 40 እስካሁኗ ድረስ ከሜይ 20 ድረስ እንግዲህ ያየሁት እንደተከለከለ ወይም እንዳልተፈቀደላቸው ነው ማለት ነው። ሌሎች ደግሞ አሉ ሬዲ ሆነው የተቀመጡ ማለት ለምሳሌ የሚታየው ቪዛ ቡሌቲኑ ያለበት ደረጃ ምን ላይ ነው ያለው፣ እስከ ስንት ቁጥር ያለው ከረንት ነው ብለን እንኳን ብንሄድ አሁን ላይ ያለውን የምንወስደው እንግዲህ አሁን ላይ ያለውን እስካሁኗ ድረስ ያለውን ሬዲ ላይ ያለው ማለት ቁጥራቸው ዝቅተኛ የሆነ ኬዝ ነምበራቸው ዝቅተኛ የሆኑ ባለእድለኞች አሉ፣ ግን ስቲል ቱኤንኤል ያላገኙ። እንዳጋጣሚ ሆኖ እንደ እድል እንትኑ ማለት አፍሪካ ላይ ያለው ኮታው የተሰጠው ቢያልቅና ባይ ቻንስ ቢያልቅባቸው እነዛ ባለእድለኞች ዝቅተኛ ኬዝ ነምበር ያላቸው ሊያመልጥ ነው ማለት ነው። ግን አሁን በዚሁ አሰራራቸው አሁን ጥሩ ነው እየሰሩ ያሉት። እንዲሁ ከቀጠሉ ወደኋላ ባክዋርድ እና ያው ፎርዋርድ የሚባል ነገር ስላለ በእነሱ አሰራር ወደኋላ ተመልሰው ያን ነገር የሚያዩት ነገር አለ ይመስለኛል። ሰሚሽን ዴቱ ሌት ሆነው
ማነው ዴስ 260ውን ስለላኩ ነው እነሱ ወደኋላ የዘገዩት። እንትናቸው ኬዝ ነንበራቸው በጣም ዝቅተኛ ሆኖ ማለት ነው። እና እናንተም ተስፋ አላችሁ። ይህንን መቼ ይሰሩታል ካልን እንግዲህ ባክ ኤንድ ፎርዝ ካደረጉት አሁን ላይ እንግዲህ እስከ 36342 ብያቸዋለሁ ኬዝ ነንበር ያላቸው ባለዕድለኞች ናቸው የሚስተናገዱት። ከዛ በፊት ግን ያሉ አሉ እስከ ከ5000 ጀምሮ እስከ 14 15 አይቻለሁኝ ዝቅተኛ ያላቸው እና እነሱ በመሃል የተዘለሉ አሉ። እነሱን ወደኋላ መልሰው የመጨረሻው አካባቢ ላይ ቀድሞ ካላለቀ ማለት ነው ቪዛው ማነው ኮታው ማለት ነው 55,000 ይባላል። ከዛ ውስጥ ግን ወደ 51,000 ገደማው ነው እስካሁን እየተሰራ ያለው እና እስከዛ ድረስ እስከ ሴፕቴምበር 30 ማለት ነው ኖርማሊ መሰራት ያለበት ሴፕቴምበር 30 ያው ዴድላይኑ ነው። ከዛ በፊት ግን ያው መስከረም ወር ላይ ነው ሙሉ በሙሉ እያጠቃለሉ የሚሄዱት ማለት ነው። እና ተስፋ እንዳትቆርጡ ዝቅተኛ ኬዝ ነበር ያላችሁ ሬዲ ላይ ግን የተቀመጣችሁ ማለት ነው። የተላከላችሁ ግን ቱኤንኤል ተልኮላችሁ በኢንተርቪው ቀጠሮ ያገኛችሁ እናንተ ያው በፋይላችሁን ሬዲ አድርጋችሁ 260ውን መሰረት እዛ ላይ የተሞላውን እያንዳንዱን መጠይቅ በደንብ አያታችሁ ዝግጁ ሆኖ ያው ኦን ታይም መገኘት ብቻ ነው። እና የእናንተ መልካም እድል እመኛለሁ ለእናንተ። ሃይ ኬዝ ነንበር ላይ ያላችሁ ደግሞ እንግዲህ ከ36342 አካባቢ ከደረሰ አሁን የሚቀረን እንግዲህ 2 ወር ናት ማለት ነው። ኦገስት እና ሴፕቴምበር ነው። ሴፕቴምበር እንዳልኳችሁ ትንሽ አስቸጋሪ ነው፣ ግን ያው ቻንሱ አለ እስከ ሴፕቴምበር 30 ስለሚል ማለት ነው። እና አሁን እስከ ጁላይ ብቻ ነው ይሄ ነገር የተላከው ማለት 36342። ይሄ ግን ማለቅ አለበት። ሰርተው እነሱ ፐርፎርማንሳቸው ይወሰናል። ተልኮ ያ ነገር አክቲቭሊ ስራውን ራን ካደረገ ምንም ወደኋላ የሚቀርበት ነገር የለም። ግን ኢንኬዝ ግን ሌሎች አፍሪካ ሀገሮች ላይ ለአፍሪካ የተሰጠን ኮታ አለ፣ በቁጥር ማለት ነው የተቀመጠ ፊገር አለ። ያንን ሪች ካደረገ እያለ እንኳ እንትኑ የተሰጠን ነገር ቢያልቅ ተልኮለትም ይሄ ነገር ሙሉ የዲቪ 25 ቢያልቅ ማለት ነው ኤግዞስት ቢያደርግ ሙሉ በሙሉ እድሉ እያለ አንላኪ ሊሆን ነው ማለት ነው። እና ይሄም አለ አስጊ ነገር። ግን ያው 2023 ላይ ነው ይሄ ነገር የተፈጠረው። ያውን 2025 አይ ቲንክ በእንደዚሁ ከቀጠሉ ሴፕቴምበር 30 በሚለው በአግባቡ ያልቃልና እድልም ያገኛሉ። አይ ሆፕ እኔም እንደምታገኙ ተስፋ አደርጋለሁ። ግን እኔ ላስት መንዝ ላይ ፕሪዲክት ያደረኩት እንደው ቢሰራ እስከ 38,000 ኬዝ ነበር ያላችሁ ተስፋ ይኖረዋል ብዬ ነበር። ግን አሁን 36 ኦልሞስት ወደዛው አካባቢ እየደረሰ ነውና ከዚህ በላይም ቢሰሩ በጣም መልካም ነው። ካልሆነ ግን ብዙ ተስፋ ወደ ላይ ያሉ ኬዝ ነምበሮች አስቸጋሪ ነው። ብዙ መጠበቁና ራሳችሁን ማረጋጋት ካልተሳካም ለቀጣዩ ዓመት እንደገና በአዲስ ያው እድል እንግዲህ መሞከር ነው የሚሆነው ማለት ነውና ተስፋ የሚያስቆርጥ ጉዳይም እንዳልሆነ ከወዲሁ እንድታስቡበት ለማለት ነው። ሌሎች ዲቴል መረጃዎችን ቀጣይ ቪዲዮ ላይ እሰራላችኋለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። እየገባችሁ ዩቲዩቤን ላይክ፣ ኮሜንት እና ሰብስክራይብ እንድታደርጉኝ በአክብሮት እጠይቃለሁ። ቴንክ ሶ ማች